በስመ አብ በወልድ በመንፈስ ቅዱስ አሐዱ አምላክ አሜን። ሰላም የተዋህዶ ልጆች እንኳን ለእመቤታችን ለንጽሕት ለቅድስት ድንግል ማርያም ዓመታዊ ክብረ በዓሏ በሰላም አደረሳችሁ። ዛሬ እመቤታችን ድንግል ማርያም በፍጥነት ያደረገችልኝን የስውሯ ማርያም በፍጥነት እኔን ኃጢአተኛዋን የሰማችኝን ምስክርነቷን ላሰማችሁ ነው። አንድ እህቴ በስደት ነውና ሁለታችንም ያለ ነውና ብዙ ጊዜ እንደዚህ ስራ ቦታ ትገባና ከዛን በቃ እግሯን እያለ መከታተላት ነገር በጣም የሚያስጨንቃት የምፈታተናት ነገር አለና ትነግረኛለች። እንደዚህ እኮ በቃ ለመመለስም ብዬ ብላ ብዙ ነገር ስትነግረኝ በጣም ይጨንቀኝ ነበርና ምክንያቱም ያለንበት ሀገር በጣም ከባድ ነው። ምን ሰማው ነገር ብዙም እንትንም ላይ አይደለምና መመች አይነት ሀገር አይደለምና ምን ሰማው ነገር ጥሩ አይደለምና በቃ ውስጤ በጣም ይጨንቀኛል። እንደዛ ስትነግረኝ ጭንቅ ይለኛል። ማድረግ የምችለው ነገር ምንድነው? በምን ልረዳት እችላለሁ ብዬ ሳስብ ደግሞ በምንም ልረዳት አልችልምና ከዛን የስውሯ እመቤት ድንግል ማርያም እንዲሰማችኝ እንዲተስዬ ሰማችኝ፣ እንዲነግሪያት ሰማችኝ፣ ወዲያው ሰማችኝ በፍጥነት እያሉ ምስክርነት የሚሰጡ ብዙ ልጆቿን እሰማለሁና ምስክርነቷን እሰማለሁ ብዙ ጊዜና ከዛን አልኳት ይሄ አይምሮዬ ላይ መጣልኝ ማለት ነው። ምን ማድረግ እችላለሁ፣ በምን ልረዳት እችላለሁ ብዬ ሳስብ ይሄ አይምሮዬ ላይ መጣልኝና የስውሯ እመቤት ብዙዎቹን የምትሰሚ ቶሎ የምትሰሚ ጸሎት ሰሚዋ የስውሯ እመቤት ወይ ለምንሽ እኔም እችን እህቴን እስኪ ባለችበት በሰላም ስራዋን ሰርታ በሰላም ወደ ሀገሯ እንድትመለስ እስካለች ድረስ በሰላም ተግባብታ ስራዋን ሰርታ ወደ ሀገሯ እንድትመለስ የስደትን ነገር አንቺ ታውቂያለሽና ምን ያህል አስከፊ እንደሆነ እባክሽን እርጅልኝ፣ እርጃት፣ አራሪላት ሰዎቹን እና በሰላም ለሀገሯ አብቂያት ብዬ ነገርኳት ማለት ነውና ምገርማችሁ ነገር ወዲያው ልጅቷ በቃ ተረጋግታ እንደዛ የምትነግረኝ ነገር ሰታ ተረጋግታ ስራዋን ቀጠለች ማለት ነውና ወዲያው 2 ቀን 3 ቀን ራሱ አላስቆጠረችም ለመስራት ለማስተካከል ማለት ነውና እመቤታችንን እንጥራት ወዲያው ትሰማናለች። በምንም አይነት ሁኔታ ውስጥ ብንሆን ሩሩ ናት። ወዲያው ትሰማናለች። በተለይ ደግሞ በስደት ያለነውን ልጆቿን እጅግ አድርጋ ትሰማናለች። ከልባችን በርከክ ብለን እንንገራት ያለንበትን እና ክብር ምስጋና ይድረሳት። እርሷን የሰጠን ቅዱስ እግዚአብሔር የድንግል ማርያም ቸሩ መድኃኔዓለም ይክበር ይመስገን። ከአይምሮ በላይ ነው። ያው ኃጢአት በደሌን ሳትቆጥርብኝ ወዲያው ሰምታኛለች እና ልጅቷ አሁን በሰላም ተረጋግታ ስራዋን እየሰራች ትገኛለች እና እመቤታችን ንጽሕት ቅድስት ድንግል ማርያም አምባ መጠጊያችን፣ እናታችን፣ መመኪያችን ክብርና ምስጋና ይድረሳት። የተዋሕዶ ተስፋ እናታችን መጠለያችን ክብርና ምስጋና ይድረሳት። ልጇ መድኃኒታችን ኢየሱስ ክርስቶስ ክብርና ምስጋና ይድረሰው። የቅዱሳን አምላክ ስራው ድንቅ ነው፣ ከአይምሮ በላይ እናቱን የሰጠን ቅዱስ እግዚአብሔር ክብር ምስጋና ለእርሱ ይሁን። ስብሐት ለእግዚአብሔር።